ወልደ ጊዮርጊስ ላይ ብዙ ነገሮች እየመጡ ነው። ይሄ ከአማራ ጉዳይም ጋር የሚያያዝ ይመስለኛል። ኢትዮጵያ ላይ እንደሚመስለኝ እየዘጋ ውጣ እያሉት ወልደ ጊዮርጊስ የሚባለውን የአማራ ልጅ ነው ዘግተው ውጣ ወይም ደግሞ አካውንቱን ፍሪዝ እያደረጉበት እኔ እንደሚመስለኝ። ምክንያቱም አይ ቲንክ ከ6 ወር በላይ ያለምንም ችግር አብረው ገንዘብ ያስቀመጡ ያለምንም ችግር ምን እየተደረገላቸው ነበረ? ገንዘባቸው በአካውንታቸው እየገባ እነዛ ሰዎች የዛ ገንዘብ ተጠቃሚ እየሆኑ ነበረ። ካያችሁ ያለምንም ድምፅ ሰምተን አናውቅም። ያለምንም ችግር ወልደ ጊዮርጊስ እዛ ገንዘብ ያስገቡ ሰዎች ከስንት ዓመት ሰርተዋል። ገንዘብ ያስገቡ ሰዎች ያለምንም ችግር ይሄ ሰው ከ1 ዓመት 2 ዓመት በደንብ ገንዘብ እየገባላቸው ያለምንም ሀሳብ እየሰሩ ነበር። ያንን አሁን ወልደ ጊዮርጊስን ሊመቱት ነው። ልክ ወርቁ አይተነውን ከጨዋታ ውጪ ለማድረግ እንደሰሩት እንደሚመስለኝ ወልደ ጊዮርጊስንም ያሴራ እያሰሉበት ነው። ኢትዮጵያ ላይ ያለው አካውንቶቹ ካያችሁ 300 ብር እየተቀመጠ ነው የሚዘጋው። አካውንቱ 300 ብር ነው አካውንት ውስጥ የሚቀመጠው፣ ተዘግቷል። በስንት ሚሊዮኖች የሚያንቀሳቅሰው እንደዚህ እያደረጉ እየመቱት ነው ወልደ ጊዮርጊስ። ሰው አልባንንም ዘርፎን ጠፋ እያለ ወልደ ጊዮርጊስን ቁማር እየሰሩበት ይመስለኛል። በደንብ ቁማር እየሰሩበት ይመስለኛል። ስለዚህ በእውነት ነው የምለው አሁን ገብታችሁ ብታዩ የወልደ ጊዮርጊስ ጉዳይ በጣም እንደ ሌባ ተደርጎ ቁማር እየተሰራበት ያለ ሰው ነው። 2 ዓመት ሰርተውታል። 2 ዓመት እዛ ገንዘብ ውስጥ ያስቀመጡ ሰዎች በየወሩ ገንዘብ ከተርፉ ገንዘብ ያገኙ ነበር። ወልደ ጊዮርጊስ ከተርፉ የዋይቢኤስ አይደለ የዋይቢኤስ ከየተርፉ ያገኙ ነበር። አሁን ግን ኢትዮጵያ ውስጥ ያለው ችግር እየተፈጠረበት ነው። ይሄን ነገር ማየት ጥሩ ነው ብዬ አስባለሁ። ስለዚህ አሁን የተጀመረው ሌሎችም የአማራ ባለሀብቶች በዚህ ደረጃ ሊመቱ እንደሚችሉ እርግጠኛ ነኝ። እነ በላይነህ ክንዴ እነ ትልቅ ሰው ሌሎችም ሊመቷቸው እንደሚችሉ ቢዝነሳቸውን ዜሮ ለመክተት እንደሚችሉ በደንብ ማየት ይቻላል። ካያችሁ በጣም እየወጡ ግብር አሰቃየን የሚሉት የአማራ ባለሀብቶች ናቸው። ግቡና በግብር ተሰቃየን የሚሉት እግዚአብሔር ምስክሬ የአማራ ባለሀብት ወይ የትግራይ ባለሀብት ነው። አንድ የኦሮሞ ባለሀብት ወጥቶ በግብር አሰቃዩኝ የሚል አታመጣ። ብሪንግ አንድ የኦሮሞ ባለሀብት ወጥቶ በግብር አሰቃይተውናል፣ ግብር መሮኛል የሚል አንድ የኦሮሞ ባለሀብት አታመጣ። ቁማሩ ሰው እየገባው አይደለም። የሚሰራው ነገር እየገባው አይደለም። ሰው እየገባው አይደለም። አንዳቸው እስቲ አንድ ኦሮሞ ባለሀብት መጥቶ ኖ ግብር በዝቶብኛል የሚል አንድ አምጣ። አይከፍልማ።